ሰላም ውዶቼ የምወዳችሁ በኢትዮጵያም በየትኛውም ዓለም ያላችሁ የምወዳችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። በቻልኩት መጠን ለማሳጠር እሞክራለሁ። እሱም ምንድነው ከአረብ ሀገር ለመሄድ የምታቀድ እህቴ ወይም ደግሞ አረብ ሀገር ያለች እህቴ መልእክቴ ነው ከኔ እንድትማሩ ነው። እሱም ምንድነው ከዚህ ስንወጣ አላማ ይዘን እቅድ ይዘን ራዕይ ይዘን ነው የምንወጣው። ስንወጣና ወይ ቤተሰብ ልንረዳ ወይ ለራሳችን ስራ ልንፈጥር ወይም ደግሞ ቤት ልንገዛ ነው ወይ መሬት ለመግዛት አስበን ነው የምንሄደውና ከሄድን በኋላ እዛ በቃ የሄድንበትን አላማ እንዘነጋለን፣ እንረሳዋለን። ቤተሰብ ታመም ሲባል መርዳት፣ የሆነ ቦታ ወንድም እህቴ መንጃ ፍቃድ ላስተምር ትምህርት ቤት እንደዚህ እያልን ጊዜያችን ብራችን ይባክናል። እና ምንድነው ከኔ እንድትማሩ ፈልጋለሁ። እሱ ምንድነው በቃ የወጣንበት አላማ አንርሳው። ምክንያቱም አሁን እንደ በፊት በ3 ሚሊዮን በ4 ሚሊዮን በ2 ሚሊዮን በ1 ሚሊዮን የሚገዛ መሬት ወይም ቦታ ቤት የለም ከተማ ውስጥ ከሆነ ማለት ነው። ስለዚህ አንቺ ምን ታረጋለሽ መሰለሽ? ከዚህ አካውንትሽ ዝግ ባንክ ከፍተሽ መሄድ፣ ከዛ ሄደሽ በሜሴጅ እንዲገባልሽ ማድረግ ነው እንጂ እከሌ ጋር ይቀመጥልኝ ብለሽ ሰው አትመኝ፣ ሰው አትመኑ፣ የዋህ ደግሞ አትሁኑ። አግባቢ ኑሮ ማሰብ ባለብሽ ሰዓት አስቢያቸው እናት አባትሽ። ግን ደግሞ ሁልጊዜ የነዛ ቤተሰቦች ተገዢ መሆን ወይ ባሪያ መሆን አይጠበቅብሽም። የራስሽ ህይወትና የራስሽ ጊዜ ማባከን የለብሽም። ታይምሽ ተጠቀሚ። ኦሬዲ እናትና አባትሽ ፈልገው ነው አይደል ያመጡሽ? አንቺ ፈልገሽ አይደለም ወደዚህ ምድር የመጣሽው። ስለዚህ ራስሽን ለማቆም በሁለት እግር ለማቆም መበርታት መጠንከር ነው ያለብሽ። አሁን ዛሬ ምንድነው መመክርሽ? አገርሽ ገብተሽ እዛ አረብ ሀገር አንድ ቤት ተቆልፎብሽ የእሷ ሽንት ቤት የእሷ ግርድና ይሄ ወይራቸው ምናቸው አትክልታቸው መኮትኮት ዘመን ማቃጠል ጊዜ መጨረስ እድሜ ጊዜያቱን ስታስቢው በጣም ነው የሚያመውና ያንን ራሱ መስራትሽ ትረሻለሽ ቤተሰብ ስትረጂና ያንን ጊዜያቶችሽ አይባክኑ። የትዳርሽን ጊዜ የወሊድሽ ጊዜ ያልፋል እና እዛ ዘመናቸው አይቃጠል። የታመማችሁ ቀን ተቀባይ አይኖራችሁ። ዞር በይ ነው የምትባዩ። አይፈልጉሽም። ቤተሰቦችሽ ብትታመሚ ዞር ብሎ አያዩሽም። ስለዚህ ገንዘብ ካለሽ ብቻ ነው ማንም የሚያስተናግድሽ። ዘመኑ ተቀያይሯል። ንቂ እና መርዳት ባለብሽ ሰዓት እናትሽ እርጂ። ከዛ ባለፈ ወንድሞችሽ እህቶችሽ ራሳቸው ችለው ይኖሩ። ሁሉም ለራሱ መኖር ይችላል። መርዳት ባለብሽ ታይም አቅም ሲያጡ መርዳት ነው እንጂ ሁልጊዜ እነሱም እኮ ሽባ እያረግሻቸው ነው፣ እንዳይሰሩ እያደረግሻቸው ነውና ፕሊስ ብትቺ እህቴ መተሽ ሀገርሽ ላይ ምንም ነገር ቤት መግዛት አይጠበቅብሽም። መሬት ቤት ይሄ ጨረቃ ቤት አትግሽ ይቅርብሽ። የራስሽን ስራ ፍጠሪ። ስራው ደግሞ ከትንሹ ጀምሪ። ሻይ ቡና